አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ይህን አላስቆመም። በጣም ብዙ ዲዲአር ተሰነካክሏል። የሴኩሪቲ ሴክተሩ የአገር ገዢ ነው ሆነ ያለው። በጣም ብዙ እንትኖች አሉ። ስለዚህ በእኛ አመለካከት አሁን ታደሰ የሚመራው መንግስት አቃፊና የሚያሸጋግር መንግስት ሊሆን አይችልም። ቀደም ብሎ ከነበረው መንግስት የበለጠ የቲፒኤልኤፍ ተላላኪ ነው የሆነው፣ የወታደሮቹ ተላላኪ ነው የሆነው። አንላይክ የፕሪቶሪያ ስምምነት በፕሪቶሪያ ስምምነት የነበረው ሳይሆን አገራችን ሰላም የሚያመጣ ትግራይ ውስጥም ሰላም የሚያመጣ ሳይሆን የአንድ ፓርቲ ከሱ ፓርቲ ጋር የተስማሙ ወታደሮች በጋራ በጥምረት ዲክቴት እያደረጉት የእነሱ ተላላኪ ሆኖ ነው እየሰራ ያለው። ይሄ ሰላም አያመጣም፣ ወደ ጦርነት ሊወስደን ይችላል፣ ችግር ውስጥ ይከተናል።